أني أحكي لك قصة مصر هجنبر يزاري 30 عام أزهر لسوستور قويتنا العمس سوتشونن أني شيخ محمد ولي الشيخ زبير عبد المجيد الشيخ حزب الله والشيخ محمد حامد الدين أمستاتشين هنا نزان برنا عند مسجد التوحيد من بال رمسيس أكابي مسجد التوحيد برنا إن شاء الله لخطيب نفلق قال بلن نزي أصايون نهرنا سنهد خطبة أولاي ብዙ ነገሮች ላነሳ ኢማሙ የሚያለቅሳለ ሁላችንም ተገርመናል ግን የሚገርመኝ ያ ወጣት ፋቲሃ ሲጀምር ኢማሙ ማልቀስ ጀመሩ እና እኔ በጣም ነው የገረመኝ በቀኝም በግራይም ያሉት ወጣቶች ያለቅሱ ነበር ሐጅ መሐመድ ወሌም ከኔ በፊት በለው ሶፍ ላይ ነበር በቀኝ በግራይ የነበሩት ያለቅሱ ነበር አሉ ሐላታ ከሲቀራማ ኢማሙን መስማት አልቻልንም ህዝቡ ያለቀሰ ጁሙአ ላይ ምንድነው ስል አንደኛ ከቃሪኡ ይመስለኛል ቃሪኡ ተአثر ከሆነ ما خرج من القلب እኛ ታዲያ ፋቲሃ ለራሳችንም ቀርተን አልቀሰና እናቀም ሌሎችም ሲቀሩ አልቀሰና አስለቅሰውና አላቆም ሌላም አላስለቀስንም ምን ሆኖ ይሆናል ምን ይሆናል ችግሩ እኔ ምናልባትም እንደው የቋንቋ ለመቻል ነው እንዳንል ቋንቋም ከሞላ ጎደልን ሞክራለን የውስጥ ችግር ይኖረን ይሆኑ ይላልው እኛን ያናገረን ነው ብለን በትክክል አላመን ይሆን ይላልው እንግዲህ የሚያናገረው ቁርአን የሚያናገረው ለኛ ነው ኢያከ ነዕቡዱ ምንለው እኛ ነን ለአላህ ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم ዱዓ መሆኑን እኮ ያቅም ሰው አንዲ ጓደኛችን ይሄ ምንድነው ዝም ብሎ በየንተኑ ወሃቢያ ምናምን የሚባል ዝም ብሎ እንትና አለ አይደል እና ሶላት አሰግጄ ስጨርስ እዚህ እኮ ነው መጅሊስ ፌደራል መጅሊሱ ላይ እኮ ነው አሰግጄ ጨርሼ ስንወጣ ምን አለ ዱዓ ብታደርጉልን አለ አረ ዱዓ አድርጋለሁ አልኩት አላየሁም አለኝ አይ አንተ ማሳየት ሸርጥ አይደለም አልኩት ከዛ አልሰማሁም አለኝ እኮ የሚሰማበት አይደለም አልኩት ለአንቱማ ለራሱ ታደርጋለሁ አለኝ አረ ለሁሉም ነው ያረኩት አልኩት ይህ ምን ብለው አልኩኝ والله اهدنا الصراط المستقيم አንተ እንደዚህ ያልኩት ሰው በጣም ተአثر ሆኖ እውነትኩን ነው ለካ اهدنا الصراط المستقيم ለካ ዱዓ ነው ዱዓ መሆን አታውቅም እንዴ አልኩት والله እኔ ዱዓ እንደሆነ መች አስቤው አውቃለሁ አለኝ አዲ አሚን ምንለው መጨረሻ ላይ ምን ይያል ነው صراط الذين انعمت عليهم غير المغضوب عليهم ያውም እኮ የጠየቅነው አልኩት ሁሉን ነገር የሚያካትት اهدنا الصراط المستقيم የማን صراط الذين أنعمت عليهم من النبيين والصديقين والشهداء والصالحين غير المغضوب عليهم ولا الضالين